ዛሬ አንድ ነገር ላጋራችሁ መጣሁ። አሜሪካን የወደድኩበትም የጠላሁበትም ሁለት ነገሮች በአንድ ጊዜ የተከሰተ ክስተት። ድርጊቱ ምን ነበረ? ወደዚህ ጉዳይ ከመግባታችን በፊት ግን ቪዲዮውን ላይክ እና ሼር፣ ሰብስክራይብ በማድረግ ጀምሩ። ምን መሰላችሁ እንግዲህ ይህን መጽሐፍ ታዩታላችሁ። የፍቅረ ማርቆስ ደስታ የሚሳም ተራራ የሚል ነገር እያየው ስንት ነገሮችን በሀገር ውስጥ አበርክቷል እና ኢቫንጋሪ የዘርሲዎች ፍቅር ከበስተጀርባ አንዱ የተለያዩ መጽሐፎችን አበርክቷል እና ቻሚ ምናምን ደስ የሚሉ የብዕር ተሰጥኦ ያለው ሰው ነው እና ልክ ደግሞ የሀመርን ባህል ወደፊት አምጥቶ እንድናውቀው ያደረገን ታላቅ ሰው ነው። በኬሚስትሪ የተመረቀ ሰው ቢሆንም ህይወት ጥሪው ሌላ በመሆኑና ይህንን የሚያስደስት ነገር እንድናይ አድርጎናል። ነገር ግን የህይወት መውጫዋም መግቢያዋም አይታወቅምና የት እንደምታደርሰን አይታወቅምና ህይወት እንዴት አዙራ አሜሪካ እንደጣለችው አሜሪካ ከገባ በኋላ ምን ያክል ችግር እንዳሳለፈ ጎዳና ላይ እስከ መውጣት ድረስ በዛን ሰዓት እንግዲህ አሜሪካ የምንላት እንደዚህ ሰፍ የምንላት የምንጓጓላት ሀገር ጎዳና ላይ እንኳን ወጥቶ የጣት ቀለበትና የአንገት ወርቅ ሊወስዱበት ሌቦቹ እስከሚከታተሉት ድረስ በዚህ ልክ ሰው ደግሞ ምን ያክል ይሳለቅበት እንደነበረ ሰው የሚበላው እስከሚያጣ ድረስ እኛ ሀገር ቢሆን እንግዲህ አንድ ሰው በዚህ ልክ ያለን ሰው ምንም ቢሆን ሀገር ላይ ወድቀህ አትወድቅም። የሰው ሀገር ባዕድ ሀገር ላይ ስትሆን ግን ምን ያክል የመከራ ቀንበር እንደምትሸከም ይሄ በጣም አሜሪካን እንድጠላት ያደረገኝ በቃ ወደፊት የሚወዝ ወደዛ እንደው የታባገንታት እንዳትሉ ደግሞ መሄድም አልፈልግም እንደዛ አይነት ሀገር ላይ እንግዲህ የዲሞክራሲ ጥግ የምንላት ሀገር ደግሞ ምን ያክል የጭካኔ በትር ያላት ሀገር እንደሆነች በሷ አየኋት። ሌላው ነገር ደግሞ በጣም እንደወዳድ ያደረገኝ ደግሞ ሌላኛው አሁንም በአንድ አፍ ሁለት ምላስ ነው የሚባለው። ከዚህ የህይወት ኑሮ ትንሽዬም ቢሆን ተሻሽሎ ታክሲ እየሰራ ባለበት ጊዜ ደግሞ ወደ ዩኒቨርሲቲ የሆነ ፕሮግራም ላይ ልትታደም የምትጣደፍ ሴት ከኋላ አድጎ ይዟት እየሄደ ልክ የእሷን ደስታ አጋባችብኝ ይላል። በቃ ፍልቅልቅ ብላ በቃ እዛ ፕሮግራም ላይ ለመታደም ያውም በክብር እንግድነት ተጠርታ እዛ ላይ ለመታደም ስትሄድ ያንን ደስታዋን ለእሱ እያካፈለችው ፍልቅልቅ ብላ ስትሄድ ልክ ከዩኒቨርሲቲው በር ላይ ያደርሳትና ለረጅም ሰዓታት መኪናውን አቁሞ ሲያስብ ከቆየ በኋላ እንደገና ልክ እሱን ሽጥ አድርጎት እዛ ፕሮግራም ላይ ተከትሎ ይገባል እና እዛ ፕሮግራም ላይ ከታደመ በኋላ ምንድነው የተደረገው? እንደገና እሱም እስኪ ስለዛ ፕሮግራም እንደ አዲስ ግጥም ጻፉ የተሰማችሁን ማለት ግጥም እንዲጽፉ ይታዘዛሉ እና የጻፉትን ግጥም እንዲያነቡ ለሶስት ሰዎች ሲጋበዝ እሱ አንዱ ነበር ከነዛ ሰዎች እና ያንን ሲያነብም አንደኛ ይወጣል ማለት ነው። በጣም ሰዎችን ያስገርማቸዋል። በቃ ተሰጥኦ ያለ በአንድ ሀገር ነው እየሰራ ያለው ህይወትን ለመግፋት ደግሞ አንድ ሀገር በሁለት የማይገናኙ መንታ መንገዶች ህይወት ወጥራ ይዘው ያንን ያያሉ በቃ እና እንዲናገር መድረክ ላይ ሲጋበዝ ልክ ከግጥሙ የበለጠ ከየት ጀምሮ ምን መናገር እንዳለበት ግራ ሲጋባ ሲያዩት በቃ የበለጠ ይጓጓቸዋል። በጣም ይገርማሉ። እንግዲህ ከኢትዮጵያ ተነስቶ ያሳለፈውን የህይወት ውጣ ውረድና ምን አይነት ሰው እንደነበረ ህይወት የት ይዘው እንደመጣች በመጨረሻ ላይም ታላቅ እድል ይሰጡትና ለሱ ምንድነው የሆነው? ከኢትዮጵያ ወደ እዛ ዩኒቨርሲቲ ቀጥታ ሰርተፊኬቶቹ በሙሉ ይላኩና በቃ የትምህርት እድል እንዲሰጠው ማድረጋቸውን በጣም ወደድኩላቸው።
እና በአንዴ የጠላኋትም የወደድኳትም ነገር ያልኳችሁ ይህንን ነገር ላካፍላችሁ